Waza, 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 hey, hey. ሰላም ጤና ይስጥልን የምትናፈቁ የቻናላችን ቤተሰቦች ለ130ኛው የታላቁ አድዋ ድል በዓል በሰላም አደረሳችሁ። የ28ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታዎች በዚህ ሳምንት ተከናውነዋል። በሳምንቱ ታላቅ ጨዋታ አርሰናል ቼልሲን አሸንፎ ወሳኝ 3 ነጥብ አግኝቷል። ሊቨርፑል ዌስትሃም ዩናይትድን በሰፊ የጎል ልዩነት ረምርሞታል። ማንቸስተር ሲቲ ሊድስ ዩናይትድን ተቸግሮም ቢሆን ወሳኝ 3 ነጥብ አሳክቷል። ማንቸስተር ዩናይትድ በድል ጉዞ የቀጠለበት ሳምንት ሆኗል። ወደ ታላቅ ክለቦች የጨዋታ ዝርዝር ከመግባታችን በፊት ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። የተሻለ እንድንሰራና ድክመታችንን እንድናውቅ በኮመንት ሴክሽን ላይ ሀሳብ አስተያየታችሁን አጋሩን። ወደ ታላላቅ ክለቦች የጨዋታ ዝርዝር የምናልፍ ይሆናል። የሊጉ መሪ አርሰናል በሜዳው ኤምሬት ስቴዲየም ላይ ቸልሲን አስተናግዶ 2-1 በሆነ ውጤት ማሸነፍ ችሏል። የድል ግቦቹን ያስቆጠሩት በ21ኛው ደቂቃ ከጋብርኤል ማጋላይሽ የደረሰውን ኳስ ፈረንሳዊ ዊሊያም ሳሊባ ወደ ጎልነት ቀይሯት መሪ ሲያደርጋቸው በ45ኛው ደቂቃ ወይም በጭማሪው ደቂቃ 47ኛው ደቂቃ ላይ ከማዕዘን ምት ሪስ ጄምስ ያሻማው ኳስ የአርሰናሉ ተከላካይ ፒየር ሂንካፒ በራሱ ግብ ላይ በማስቆጠር ቼልሲዎችን አቻ ሲያደርጋቸው ከእረፍት መልስ በ66ኛው ደቂቃ ላይ ከዲክላን ራይስ ከማዕዘን የተሻማው ኳስ ዩሬን ቲምበር በግንባሩ ኳስና መረብን በማገናኘት አርሰናሎችን አሸናፊ ሲያደርጋቸው ይህን ውጤትም ተከትሎ አርሰናሎች ነጥባቸውን ወደ 64 ከፍ በማድረግ መሪነታቸውን አጠናክሯል። በጨዋታው 69ኛው ደቂቃ ላይ ፔድሮ ኔቶ ከቸልሲ በኩል በሁለተኛ ቢጫ ካርድ ከሜዳ ተሰናብቷል። ቸልሲና ቀይ ካርድ በዚህ ውድድር ዓመት እጅግ በጣም ትልቅ ችግር ውስጥ የገቡበት ሆኗል። በሁሉም ውድድሮች በዚህ በያዝነው የውድድር ዓመት 9ኛ ቀይ ካርዳቸውን ነው የተመለከቱት። ሌላው በአንፊልድ ሮድ ሊቨርፑል ዌስትሃም ዩናይትድን አስተናግዶ ጨዋታውን በሊቨርፑል 5-2 አሸናፊነት ተጠናቋል። የሊቨርፑሎችን የድል ግቦች ያስቆጠሩት ፈረንሳይ ሁጎ ኢኪቲኬ በ5ኛው ደቂቃ ከሪያን ግራቫንባርክ የደረሰውን ኳስ ወደ ግብነት የቀየራት ሲሆን ቨርጅል ቫንዳይክ በ4ኛው ደቂቃ ከዶሚኒክ ሰቦዝ ላይ የደረሰውን ኳስ ሲያስቆጥር ኮዲ ጋክፖ በ7ኛው ደቂቃ ከሁጎ ኢኪቲኬ የደረሰውን ኳስ ወደ ጎልነት ቀይሮ ሊቨርፑሎችን 3-0 እንዲመሩ ማድረግ ችሏል። አሌክስ ማካሊስተር እና የዌስትሃሙ ተከላካይ አክሰል ዲሳሲ በራሱ ጎል ላይ በማስቆጠር 5ቱን ጎሎች ለሊቨርፑል ማስቆጠር ችለዋል። የዌስትሃምን የማስተዛዘኛ 2 ግቦች ያስቆጠሩት ቼክ ሪፐብሊካዊ ቶማስ ሼክ እና ካስቴላኖስ 2ቱን ግቦች ያስቆጠሩ ተጫዋቾች ናቸው። ይህን ውጤትም ተከትሎ ሊቨርፑሎች ነጥባቸውን ወደ 48 ከፍ ማድረግ ችለዋል። ሌላው ማንቸስተር ሲቲ በሜዳው ኢታድ ስቴዲየም ሊድስ ዩናይትድን ጋብዞ 1-0 ማሸነፍ ሲችል የማሸነፊያ ግቧን ያስቆጠረው በ45 ሲደመር 2 ላይ አንቶን ሰመኒዮ ኳስና መረብን በማገናኘት አሸናፊ አድርጓቸዋል። ይህን ውጤትም ተከትሎ ነጥባቸውን ወደ 59 ከፍ ማድረግ ችለዋል። የፔፕ ጋርዲዮላ ማንቸስተር ሲቲ አንድ ቀሪ ጨዋታ ከአርሰናል 29 ጨዋታዎችን አድርጎ ማንቸስተር ሲቲ 28 ጨዋታዎችን አድርጓል። አሁን ያላቸው የነጥብ ልዩነት 5 ነው። በኦልትራፎርድ ስቴዲየም ማንቸስተር ዩናይትድ ክሪስታል ፓላስን ጋብዞ 2-1 በሆነው ውጤት ሲያሸንፍ የድል ግቦቹን ያስቆጠሩት ከረፍት መልስ ብሩኖ ፈርናንዴዝ በ57ኛው ደቂቃ የተገኘውን የፍጹም ቅጣት ምት ጎል ወደ ጎልነት በመቀየር ማንቸስተር ዩናይትዶችን ወደ አቻነት ሲያመጣቸው ሁለተኛውንና የድል ግቧን በ65ኛው ደቂቃ ከብሩኖ ፈርናንዴዝ የተሻማው ኳስ ቁመተ መለሎ ስሎቬኒያ የፊት መስመር ተጫዋች ቤንያሚን ሼሽኮ በግንባሩ ኳስና መረብን በማገናኘት ማንቸስተር ዩናይትዶችን አሸናፊ ማድረግ ችሏል። ማንቸስተር ዩናይትድ ይህን ውጤት ተከትሎ ማንቸስተር ዩናይትዶች ነጥባቸውን ወደ 51 ከፍ በማድረግ አስቶን ቪላን በግብ ክፍያ በመብለጥ ወደ 3ኛ ደረጃ መምጣት ችለዋል። ማንቸስተር ዩናይትድ አሰልጣኝ ማይክል ካሪክን ከቀጠረበት ጊዜ ጀምሮ በፕሪሚየር ሊጉ ምንም አይነት ጨዋታዎችን አልተሸነፈም። በሌሎች የሊጉ ጨዋታዎች ሞሊኒው ስቴዲየም ላይ ወልቨርሃምፕተን ወንደረርስ አስቶን ቪላን 2-0 ሲያሸንፍ፣ በቫይታሊቲ ስቴዲየም ቦርንማውዝ ከሰንደርላንድ ጋር 1-1 ተለያይቷል። በዲክሰን ስቴዲየም ኤቨርተን ኒውካስትልን 3-2 ሲያሸንፍ፣
በተርፍ ሙር ስቴዲየም በርንሌ በብሬንትፎርድ 4-3 ተሸንፏል። በለንደን ክራቫን ኮቴጅ ስቴዲየም ላይ ፉልሃም ቶተንሃምን 2-1 አሸንፏል። ብራይተን ሆቭ ኤንድ አልቢዮን በአሜሪካን ኤክስፕረስ ስቴዲየም ኖቲንግሃምን 2-1 ማሸነፍ ችለዋል። የሊጉን የደረጃ ሰንጠረዥ ስንመለከት አርሰናል በ29 ጨዋታ 64 ነጥቦችን ይዞ አንደኛ ደረጃ ላይ ሲቀመጥ ማንቸስተር ሲቲ በ28 ጨዋታ 59 ነጥቦችን ይዞ ሁለተኛ ደረጃ ላይ ተቀምጧል። ማንቸስተር ዩናይትድ ደረጃውን አሻሽሎ በ28 ጨዋታ 51 ነጥቦችን በመሰብሰብ ሶስተኛ ደረጃ ላይ ሲቀመጥ አስቶን ቪላ በ28 ጨዋታ በተመሳሳይ 51 ነጥብ አራተኛ ደረጃ ላይ መቀመጥ ችሏል። በግብ ክፍያ ነው በማንቸስተር ዩናይትድ የሚበለጠው። ሊቨርፑል ነው በ28 ጨዋታ 48 ነጥቦችን ይዞ አምስተኛ ደረጃ ላይ የተቀመጠው። ቸልሲ በተመሳሳይ 28 ጨዋታ 45 ነጥቦችን ይዞ ስድስተኛ ደረጃ ላይ ተቀምጧል። በወራጅ ቀጠና ላይ የሚገኙ ክለቦችን ስንመለከት የለንደኑ ክለብ ዌስትሃም ዩናይትድ በ28 ጨዋታ 25 ነጥቦችን ይዞ 18ኛ ደረጃ ላይ ሲቀመጥ በርንሌ 28 ጨዋታዎችን አድርጎ በ19 ነጥብ 19ኛ ደረጃ ላይ ተቀምጧል። ወልቨርሃምፕተን 29 ጨዋታዎችን አድርጎ 13 ነጥቦችን በመሰብሰብ በወራጅ ቀጠና ላይ የሚገኙ ክለቦች ናቸው። ከፍተኛ ግብ አስቆጣሪዎችን ስንመለከት የማንቸስተር ሲቲ ኖርዌይ ግዙፍ አጥቂ ኤርሊንግ ብሮት ሃላንድ 22 ጎሎች ያሉት፣ የብሬንትፎርዱ ኢጎር ቲያጎ በ18 ጎሎች በሁለተኛ ደረጃ ላይ ሲቀመጥ የማንቸስተር ሲቲው ጋናዊ የመስመር ተጫዋች አንቴዮን ሰመኒዮ 14 ጎሎችን አስቆጥሮ ሶስተኛ ደረጃ ላይ ሲቀመጥ ዣኦ ፔድሮ እና ሁጎ ኢኪቲኬ 11 ጎሎችን አስቆጥረው ተከታትለው እየመሩ ይገኛሉ። ቪክቶር ዮኬሬሽ፣ ዶሚኒክ ካልቨርት ሊዩን በ10 ጎሎች ተከታትለው እነሱም በስድስተኛ ደረጃ ላይ የተቀመጡ ተጫዋቾች ናቸው። የዛሬ መረጃዎቻችንን እዚህ ጋር እያጠቃለልን በሌሎች ወቅታዊና አዳዲስ መረጃዎች እስከምንገናኝ ተማሪዎች በትምህርታችሁ፣ ሰራተኞች በስራችሁ ውጤታማ እንድትሆኑ እየተመኘን በሰላም በጤና ቆዩልን። ዋዛ የስፖርቱ መዓዛ